የመጀመሪያው ትሬድ ልገባ እየጠበኩ ያለሁት ዩኤስዲ ሲኤችኤፍ ነው። አስ ዩ ካን ሲ ስትራክቸር ሽፍት አግኝቻለሁ፣ ግን እንደጠበኩት እዚህ ጋር ስዊፕ አላደረገልኝም። ያው የመጀመሪያ ትሬድ ስለሆነ በጣም አሪፍ ግዴታ የፕላስ ሴታፕ መሆን አለበት። ይሄኛው እንደጠበኩት አሪፍ ስላልሆነ አይ ዊል ናት ኢንተር ሜቢ ኒውዮርክ ሴሽን ላይ ምናምን አያለሁ፣ ግን አም ጀስት ዌቲንግ ፎር እስቲ ፑል ባክ እዚህ ጋር ጠብቄ ዲሳይድ ማድረግ ይሆናል። ግን የተመቸኝ ነገር እዚህ ጋር ዲኤክስዋይ እዚህ ጋር ሊኩዊዲቲ ስዊፕ አድርጎ ነው እየሄደ ያለው እና ሞስት ፕሮባብሊ ከዚህ ጋር ወደ ላይ ራን ማድረግ አይቀርም። ይችን ሁለቱን ሌብል እያየኋቸው ነበረ። ይሄ ፌር ቫሊዩ ጋር ፕሌስ ሪስፔክት አደረገ፣ ግን ከዚህ ኦርደር ብሎክ ፕራይስ ሪያክት እያደረገ ነው። ሞስት ፕሮባብሊ ይሄ ዲኤክስዋይ ወደ ላይ የመሄድ ቻንስ ስላለው ዩኤስዲ ያው ስትሮንገር ነው የሚሆነው እና ደግሞ ትናንትና ያው ጁን 1 ላይ ትናንት የአይራኑ እንትን ሊደር ከዚህ በኋላ ምንም አይነት ኢንዳይሬክት የሆነ ኔጎሽዬሽኑ የለም ምናምን ብሎ ያው የባሰ እንትኑን በሁለቱ መካከል ያለውን ዋር ስላባባሰው እሱ ዩኤስዲን ሰፖርት ያደርጋል። ያው ሪስክ ኦፍ አሴት ስለሆነ ዲኤክስዋይ ማለት ነው። በፈንዳሜንታል ዋይዝም አሪፍ ላይ ነው ያለ ነው ማለት ነው። ሌላው እየጠበቁት ያለው ዩኤስዲ ነው። ዩኤስዲ አም ሉኪንግ ፎር ሴል ሂር፣ እዚህ ጋር ሴል እየጠበቅኩ ነው። ጀስት ያልተመቸኝ እቺኛዋ ዋን አወር ስትራክቸሯ በጣም ስለወጣች ነው። ትንሽ አይቸው እዚህ ጋር ሴል የምገባ ይሆናል። ሁለቱን ነው እያዩቸው ያሉት። ሌሎችም እያዩቸው ያሉ ፔሮች አሉ፣ ግን አሪፎቹ ለጊዜው ሁለቱ ናቸው። የመጀመሪያው ትሬድ እዚህ ጋር ዩሮ ጂቢፒ ቅድም እንዳልኳችሁ ማይቸው ፔሮች አንደኛው ነው። እስቲ እሱን የምንገባ ይሆናል። እንደጠበቁት ከሚፈልገው ዞን ላይ ሪያክት አድርጎ ኢቭን ዋን አወር ኢንገልፊንግ ካንድል ሰጥቶኛል። ስትራክቸር ሽፍት አለው። 15 ሚኒቱም አሪፍ ነው፣ ግን ታይት የሆነ ስቶፕ ሎስ ነው የተጠቀምኩት። ሜቢ እሱ ኦል ዘ ዌይ ሃይ ካረኩት ደግሞ አራሬን ስለሚያበላሸው ለዛ ነው ሪስኩን ውስጥ ያደረኩት። ዩኤስዲ ቅድም እንዳልኩት ከዚህ ከዋን አወር ፌር ቫሊዩ ጋፕ ሪያክት እያደረገ ነው። ይሄኛው እንኳን አንገባውም። ዩኤስዲ ሲኤችኤፍ ግን አሪፍ ይመስላል። ወደዚህ ብሬከር ብሎክ ሪትሬስ እያደረገ ነው። ሜቢ ዩሮ ጂቢፒን በዊን የምንጨርስ ከሆነ እሱን የምንገባው ይሆናል። ዩሮ ጂቢፒ በቃ አሪፍ ነው። እዚህ ጋር ከዚህ 15 ሚኒት ስትራክቸር ጋር እዚህ ጋር አሁን እንገባለን። ኦኬ ሀው እዚህ MT5 ላይ ዩሮ ጂቢፒ ሰርች አረገ እንዳልነው ከዚህ ስትራክቸር ሴል የምንገባ ይሆናል ማለት ነው። our first trade እንዴት እንደሚሄድ እስቲ እናያለን። ኦኬ ይሄ ጂቢፒ እንግዲህ ዛሬ ሮብ I was looking for ከጠዋት ጀምሮ እየጠበቅኩት የነበረ ፔር ነው እና አሁን ቻርት ላይ ያለው ግን እስቲ ከሰብኩት ኦርደር ብሎክ ጋር ሪያክት እያደረገ ስለሆነ አሁን ይህን ትሬድ የምንገባ ይሆናል። የምገባበት ምክንያት አንድ ከዚህ ከሰመርኩት ዞን ኦርደር ብሎክ ጋር እየጠበቁት ነበር፣ ፕራይስ ሪያክት አድርጓል እና ሃየር ታይም ፍሬሙ ዊክሊ ዴይሊ 4 አወሩ ፕራይስ ለባይ አሪፍ ይመስላል። እዚህ ጋር እንደምናየው 4 አወር ስትራክቸር ሽፍት አለ፣ እንደን ፕራይስ ድጋሚ ሪትሬስ አደረገ፣ እንደን ከዛም በኋላ ሊኩዊዲቲ ስዊፕ አድርጎ ሪያክት እያደረገ ነው። ለዛ ነው ለባይ ኢንትሪ እያየሁት የጠበቅኩት ያለሁት። ከገባ ውስጥ እናያለን ኢንትሪ ከሰጠኝ። ኦኬ የመጀመሪያው ትሬዳችን እንደምታዩት ሎስ ሆኗል ማለት ነው። እንዳልኩት ኦል ዘ ዌይ ሃይ ማድረግ ነበረብኝ ኤስኤልን። ያው ኢሪዝ ዋሪሪዝ ምንም ማድረግ አልችልም። እዚህ ጋር ሆኖ ቢሆን ኖሮ ያው አራራችን 1-1 ነበር የሚሆነው። ሜቢ ያው ረጅም ሰዓት መያዝ ስላልፈለግኩ ነው ትሬዱን
እንደዚህ ያደረኩት ሪዝ ዋሪዝ እንግዲህ አሁን -1 ላይ ነው እና ደግሞ ሳላውቀው ብዙ ኮሚሽን ምናምን ወስደዋል። ሰው -1.33 ሎስ ላይ ነው ያለ ነው ማለት ነው። ኦኬ ጂቢፒ ኤዩዲ ያው እንዳሰብኩት 50 ሚኒት ስትራክቸር ሰጠኝ። እዚህ ጋር ጸዴ ኢንትሪ ሰጥቶኝ ነበረ፣ ግን ቻርት ላይ ስላልነበር ኦልሞስት እኔ ስመጣ ፕራይስ ወደዚህ አካባቢ ወጥቶ ነበረ። ይህን ትሬድ ሚስ አድርጌዋለሁ ማለት ነው። ኦልሞስት 2.7 ወር ታርጌቴን እዚህ ጋር ሂት አድርጓል እንዳሰብኩት ምናምን። ሪዝ ዋሪዝ ምንም ማድረግ አንችልም። እንግዲህ ሌላው ዩኤስዲ ሲኤችኤፍ እንዳሰብነው እዚህ ጋር 50 ሚኒት ስትራክቸር ሪትሬስ እስኪያደርግ እየጠበቅን ነበር፣ ግን ዩሮ ጂፒ ላይ ሉዝ ስላደረገ ሁኔታው ነው። ከዚህ ብሬከር ብሎክ ፕራይስ ሪያክት አደረገ። ኦልሞስት ኦል ዘ ዌይ ቱ ዘ ሃይ እንደጠበቅኩት ከሰኞ ጀምሮ ዊክሊ ስጠብቅ የነበረውን ስትራክቸር ሂት አድርጎልኛል። ዛሬ አርብ ላይ ደግሞ እየጠበቅኩት የነበረው አንድ ትሬድ ነበር፣ ግን አልገባሁትም። ይህም ዴክስዋይ እዚህ ጋር ሊኩዲቲ ስዊፕ አድርጎልኝ እዚህ ጋር ፌለር ሃይ ስለነበረ ሊኩዲቲ ስዊፕ አድርጎ እንደምታዩት ኤስኤምቲ ሰጥቷል። 50 ሚኒት ስትራክቸር ሽፍት አለው። ከዩኤስዲ ጋር ኤስኤምቲ ያለን 50 ሚኒት ስትራክቸር ሽፍት ደብል ኤስኤምቲ ሰጥቶናል። ልገባው ነበር ግን ኒውስ ስለነበረ ለዛ ነው ዊክ አውት እና እንዳያደርገኝ ፈርቼ ተውኩት። እንደምታዩት ግን አሪፍ ኤክስፓንሽን ነበረ። ይህን ትሬድ ሚስ አድርገናል ማለት ነው። ሰው ኔክስት ዊክ ደግሞ ውስጥ አሪፍ ትሬድ ካገኘን እናያለን። በዚህ ዊክ አንድ ትሬድ ብቻ ነው የገቡት ከማክሰኞ ጀምሮ ማለት ነው። አካውንት ላይ ትሬድ ሳደርግ ነበር፣ እሱም ዩሮ ጂቢፒ ብቻ ነው። እሱም ሎስ ነው ማለት ነው የመጀመሪያ ትሬዳችን። እስቲ ኔክስት ዊክ ደግሞ ምን እንደሚያደርግ አብረን እናያለን።